ዩቲዩበሮች በተለይ ጀማሪ ዩቲዩበሮች ሊኖረን የሚገቡ አፖች አሉ። ከነዛ መካከል አንዱን ይዤላችሁ መጥቻለሁ ማለት ነው። በጣም ወሳኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? ያለው አልሐምዱሊላህ። ዛሬ በሌላ መረጃ ተመልሰን ተገናኝተናል ኢንሻአላህ። ዛሬ ይዤላችሁ የመጣሁት እንግዲህ መግቢያ ላይ እንደጠቀስኩት በጣም ወሳኝ የሆኑ ቪዲዮዎችን ስናያችሁ ቪዲዮዎችን ሲታዩ የሚስቡ ደስ የሚያኒ ቪዲዮዎችን ሲታዩ የሚስቡ አይነት ቪዲዮ እንዲሆኑ የሚያደርግልን አፕ ይዤላችሁ መጥቻለሁ። ከኮፒራይት ፍሪ ነው። ያኔ ከኮፒራይት ይቅርታ፣ ከኮፒራይት ነፃ ነው። ምንም ኮፒራይት ማለት እንግዲህ ከኮፒራይት ነፃ ከሆነ ዩቲዩብ ቻናል አይዘንም ማለት ነው። የራሱ የሆነ የፒክስለስ ፈቃድ አለው ማለት ነው ያኔ። ስለዚህ ዩቲዩባችን ላይ ምንም ነገር ችግር አያመጣም። ካላመናችሁኝ ደግሞ ጂሚናይ ገብታችሁ የፒክስለስን ስለ ፒክስለስ አስረዳኝ በሉት። ከዛ በኋላ ፕሌይ ስቶር ውስጥ እንገባለን። ከፕሌይ ስቶር ውስጥ ገብተን ሰርች ባሩ ላይ ፒክስለስ ብለን እንጽፋለን። ኦሬዲ አውርጄዋለሁ። ከዛ እንገባለን ውስጥ። ከዛ በኋላ እንገባለን። የፈለግነውን ነገር ሰርች ባር አለ እዛ ላይ ማለት ነው። የፈለግነውን ነገር ምሳሌ ስለ ዩቲዩብ አከፋፈት ከሆነ የምናቀርበው ቪዲዮ በየመሃሉ እንግዲህ ስለ ቪዲዮ የሚያስረዱ አንዳንድ ቪዲዮዎችን በየመሃሉ በየቪዲዮአችን መሃል የምናስገባቸው እይታን የሚስቡ የሆኑትን እናወርዳለን ማለት ነው። እዚህ ውስጥ ገብተን ስለ ምግብ ከፈለግን ስለ ብዙ ፎቶዎችም አሉ። ስለ ጉግልም አካውንት ሊሆን ይችላል። እዚህ ጋር እንደምታዩት ያኒ የምናደርገው ስለ ሕክምና ሊሆን ይችላል። whatever you want ሁሉም ነገር አለ ማለት ነው። ከዛ ሰርች ባሩ ላይ የምትፈልጉትን ጽፋችሁ ዳውንሎድ ታደርጋላችሁ ማለት ነው። ዳውንሎድ እንዴት ነው የምታደርጉ? ምሳሌ ይሄ አለ፣ ይሄ ቪዲዮ አለ፣ ፍሪ ነው። እዚህ ላይ ዳውንሎድ የሚል አለ። እሱን ነክተን እንገባለን ማለት ነው። ከዛ እንደምታዩት ዳውንሎድ ቪዲዮ የሚል አለ። እሱን ነካለን። ከዛ አሁንም ዳውንሎድ ቪዲዮ የሚል አለ። ከዛ በኋላ ዳውንሎድ ይሆንልናል ማለት ነው። ከዛ ቀጥታ ወደ ጋለራችን ገብተን ቪዲዮውን እናገኛለን ማለት ነው። እንደዚህ እያደረግን ቆንጆ ከኮፒራይት ነፃ የሆኑ ቪዲዮዎችን፣ ፎቶዎችን በየቪዲዮአችን መሃል ብናደርግ በጣም ቆንጆ ነው ማለት ነው። ይኸው እንደምታዩት እየቆጠረ ነው። 100 ሲሞላ ዳውንሎድ ይሆናል ማለት ነው። በዚህ መልኩ ይሄንን ፒክስለስ የተባለውን መጠቀም ትችላላችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ቪዲዮውን ደግሞ ጠቃሚ ነው ብላችሁ ካሰባችሁ ለጓደኞቻችሁ ሼር ማድረግ እንዳትረሱ፣ እንዲሁም ሰብስክራይብ ማድረግ እንዳትረሱ። በሌላ መረጃ እስከምንገናኝ ሰላም ቆዩ ባይ